ሃይ እንዴት ናችሁ? እናንተም እንደዚህ ስታዩኝ ገርማችኋል አይደለ? ዛሬ የጽናት ክሩ ቀረጻ አለና እንደዚህ ሆኜ ባልጠበቁት ሁኔታ ሰርፕራይዝ ላደርጋችሁ ነው። ጸጉሬ እንደዚህ ተቆርጬ ምን እንደሚሉ አብረን እንሰማለን። እናንተስ እንዴት ነው? ወደዳችሁት? ኮሜንት ላይ አሳውቁኝ። የምዕራፍ 2 ጅማሬ ይሄን ይመስላል። ስለዚህ እዛ ጋር ሀና አለች እና የሷ ሪአክሽን ነው። ይኸው እዚህ ጋር እንደምትመለከቱት ሀና አለች። ስለዚህ ቀስ ብዬ ሄጄ ሪአክሽን እናያለን። ሀና ምንድነው? ማርያምን በያን ተቆረጥኩት ጸጉሬን። ሲና እስቲ እግዚአብሔርን በያን ይደብራል እንዴ? ይደብራል። አንቺ አትቀልጂ። ይደብራል። ያምራል። እውነት ወደድሽው? ወደድሽው? ሲና ሀና ነኝ። ሳሚ ተቆረጥሽ? አንቺ እንዳትቆርጪ ብዬሽ ነበር እኮ። ተቆረጥኩት። እኔ ግን ፌክ ነው በይ። ሰውዬ ታውቀዋለህ? ያምራል። ተቆረጥኩት። ወደዳችሁት ግን? እውነት ያምራል። እውነት እንኳን ተቆረጥኩት። እንኳን ተቆረጥኩት። ወደዳችሁት? ልኩኝ መላጣ እንደምታዩት ነው። ቆንጆ ነው። ወደዳችሁት? እውነት እንኳን ወደዳችሁት። እኔማ አትወዱትም ብዬ ፈርቼ ነበር። ቴንክ ዩ ለሪአክሽናችሁ በጣም ሲዝንቱን በማስመልከት ነው። ከዚህ በኋላ እንደዚህ ነው የምንቀጥለው ማለት ነው። አመሰግናለሁ። ቴንክ ዩ። ማን ነው እሱ? በቃ ጌታም በጣም ነው የሚያምረው። አዎ በጣም ግን ብዙም አንደነገራችሁ። አንቺ አይተሻታል እንዴ? ከዚህ በፊት በጣም የሚያምረው ላይ ይወጣ ግን አታምሪ። በጣም ማርያም በጣም ነው የምታምረው። እንትና መሰለች አልባሪዝ ሰው አልጠራም ግን ጌታም በጣም በረኛ መስላ መጣ። የአርሰናል ቢራ ይሄድ ወይ ከፋቶ አይነት በጣም ያምራል። አንቺ እውነትም እሱን ነው የምመስለው። እኔማ ማቱ እኔ አጥሬ አይደለም እሷ ረዝማ ነው። እሷ ረዝማ ነው። በጣም ነው የሚያምረው። አሁን ደግሞ ኒናን ሰርፕራይዝ እናደርጋት። ኒናን እየጠበቅናት ነው። እሺ ትባለች ነይ በቃ እኮ ቡና እንጠጣለን። እሺ ኧረ በእግዚአብሔር ማናት በኢየሱስ ስም አራምሲ አንቺ ሲያምር የእውነት እንዴት ነው ሃይ ሰኔ መሰልሽ መጀመሪያ አንዴ ልረጋጋ እስኪ እነት አይ ያምራል። ወደድሽ? እንግዲህ ምዕራፍ 2 እንደዚህ አድርገን መተናል። Wow, so beautiful girl. Thank you so much. Thank you so much. Aramray.
አንቺ አልጠበኩም፣ ግን ደግሞ ኧረ አንቺ ትለያለሽ። ማርያም አይ ያምራል። ኦኬ ሌላ እንዴት ነው? ምን አዲስ ነገር አለ? ይቺም አዲስ ናት። አይ ከታች ታያሚ ማርያም ጃኬት አዲስ ነው። ታይቶ አዲስ ነው እንጂ ሶ አሁን ደግሞ ማለት ነው ጓደኛዬን ፕራንክ ማድረገው እንዴ አንቺ እንዴት ነው ዛግሬ ወደድከው? ወረድሽ? ምንድን ነው ቪዲዮ? ምን ዩቲዩብ እየቀረስኩ ተቆርጬው ነው። አንቺ አይደለም ለካኝ ገፈለክ። እንዴት ነው ግን ያምርብኛል? ያምራል ግን ይሄ የምሬን እኮ ነው። አይ ያምራል። አልሸወደም። እኔ እንደዚህ ላድርገው፣ እንደዚህ ልተው ነው ወይ? አይ በቃ ይሄ እንዲህ ስላለሽ እንዴት ሆኛለሽ? የራስሽን ግን እንዳትቆረጪ እኮ። እንደዚህ ባረገው ዘላለም እንደዚህ ያምራል ወይስ ማለት ነው? ከዚህ በፊት ይሄንን ሰውዬ እዚህ ጋር የምትመለከቱትን ሰውዬ ዩቲዩብ ላይ አቅርቤው አላውቅም ነበር እና ትክክለኛ ስሙን እስከነ አባቱ ትክክለኛ ስሙን የገመተ ሰው ሽልማት እስከነ አባቱ አክቹሊ ፌመስ ነው፣ ግን ዩቲዩብ ላይ አይታወቅም ብዙ ብዬ ስለማስብ ነው። ዩቲዩብ ላይ እኔ የምታውቁኝ ሰዎች አላችሁ ዩቲዩብ ልጀምር በደንብ አላችሁ የምታውቁ ሰዎች ካላችሁ ስሙን ተናገሩ። ስሙን የተናገረ እስከነ አባቱ ግን ኖርማል ነው። እስከነ አያት ነበር እስከነ አባቴ ከዛ ከነ ብራንድ ነኝ። እሺ እስከነ አያቱ ደግሞ የተናገረ ሰው የ5,000 ብር ሽልማት አለው። እሺ እንዴት ነው እስከ አያቴ የሚያውቁት? በቃ እኮ ለዛ እኮ ሽልማት ያለው። ጌትም ጠይቃችሁ የዚህን ሰውዬ ስም እስከነ አያቱ ካስቀመጣችሁ ኮሜንት ላይ የ5,000 ብር ሽልማት አላችሁ። ምንድነው ተጋጩ? መኪኖቹ ተጋጭተው ነው። እኛም ተጋጭ። ፈረንጅ ናቸው እንዴ? ለማንኛውም ይሄን ቪዲዮ ላይክ ማድረግ እንዳረሱ፣ ሰብስክራይብ ማድረግ እንዳረሱ። የዚህን ሰውዬ ስም የተናገራችሁ ሰዎች ደግሞ ማለት ነው 5,000 ብር ይሰጣችኋል። እሺ አለቃ ወይኔ አመለጣችሁ እና ቪዲዮ እየቀረጽኩ ማለት ነው። እንዴት ብዙ ዝም ብለው ነገር አለ እላለሁ። ለማንኛውም እንዳልኳችሁ ነው። ስሙን ገምቱ እናንተ። አንደኛ ስሙን ገምቱ፣ ሁለተኛ ማን እንደሆነ ለተናገረ ሰው ሽልማት ይኖረዋል። እስከና አካውንታችሁ ያስቀምጡልን። ትክክለኛ ስሙን ካስቀመጣችሁ እስከና አካውንታችሁ ያስቀምጡልና ሽልማት ይኖራችኋል ማለት ነው። ቪዲዮ ይህን ይመስላል። እንግዲህ ስላያችሁኝ አመሰግናለሁ። የቀሩትን ሰዎች ደግሞ በቀጣይ እለቅላችኋለሁ። እሺ። እና ማስተላለፍ የምትፈልገው መልእክት አለ? ማስተላለፍ የምፈልገው መልእክት ለድምጽ ጥራት እንዘጋዋለን። እሺ። ማስተላለፍ የምፈልገው መልእክት ቴንክ ዩ በጣም በቃ ይሄ ነው። ፀጉሬን ያልተሰራሁትም ዛሬ። ለማንኛውም ዩቲዩብ እንወዳችኋለን። ሰብስክራይብ አድርጉ። ቻው